ህይወትስ ግብ ኃይለኛ ግብ ገጥም ነው ይቅርታ በጣም ይገባታል እንዴ እንዴ ናሳየው ነው ሱቁም እንደሚመስል እስካሁን በረከት አላየውም እንግዲህ ከዚህ በኋላ የሆነት ቤተሰብ እግዚአብሔር እኔ ምን እንደምላችሁ አላቅም በመጀመሪያ በጣም ደብሮኛል በጣም ከፍቶኛል ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል አንዷለም ጎሳ በቀነኒ ሞት እየነገደ ነው እየሸቀለባት ነው በህይወት እያለች የሚጠቀምባት ነበር ገሏትም እየተጠቀመባት ነው አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው የፍርድ ቤት ወረቀት ነው ሰላም እንዴናችሁ ተወደዳችሁ ተመልካቾቼ ዛሬም እንደተለመደው ለእናንተ ይሆናሉ በያሰብኳቸውን አዳዲስና አነጋጋሪ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እስከ ቪዲዮዎቼ መጨረሻ ድረስ አብራችሁ እንድትቆዩ ከወዲሁ እየጋበዝኩኝ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ ወደ ቪዲዮዎች ዛሬ ፋይናሊ ሱቁን ልናሳየው ነው ሱቁም እንደሚመስል እስካሁን በረከት አላየውም እንግዲህ ከዚህ በኋላ የሆነት ቤተሰብ እግዚአብሔር እኔ ምን እንደምላችሁ አላቅም በመጀመሪያ እግዚአብሔር ይመስገን አይደለም ተስፋ አስቆርጣል እንደዚህ አይገርግም እንደዚህ ሰማችን ሊጠፋ ካልፈለጉ አቋቋም ብናወራ አይደለም መደንገጣቸው ነው እኔ ግሬ ይገባል ሰማችን ሊጠፋ ምን አካውንት ምን አስፈራቸው ደግሞ ቪዲዮ እንደ እነሱ ሲቀርጡ በባለፈው አልፈሩም ዛሬ እንረከብን ያልኩ እኔ በፍቅር ነው በቃ ቆጥራችሁ አስረክቡኝ እንዴ ለምን እኔ በቃ አቀን ፈለኩት አይደል እዛ ጋር ድራማ ቤተሰብ እግዚአብሔር ይዟልሆንም መድኃኒዓለም ነው እግዚአብሔር አለ ከኢትዮጵያ ዘንድ ይወቅ አሳውቃለሁ ለሁሉም አሳውቃለሁ እግዚአብሔር በጣም ደብሮኛል በጣም ከፍቶኛል ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ ሁላችሁም ተባብራችሁኛል 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያው ሲጃ ሳይቸው ነበር ቤተሰቦቼ ባለሙያው ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጅን ለመረከብ ይጃ አናግሬያቸው ነበር ሰደቡ ቤተሰብ ተሳለቁብኝ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩ ነገር ግን እነሱ ድራማ እየሰሩ ነው ቤተሰብ ፍትህ ይገባኛል ፍትህ ሊሰጠኝ ይገባል የኢትዮጵያ ሕዝብ አይታችሁ ዝም አትበሉ ፍርዴን ስጡኝ በቃ እናንተ ፍረዱ ድሀ ስለሆንኩ ነው እንደ እኔ የሚቀለድ በጣም ደብሮኛል ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት እንኳን ደስ አለ በጣም ደስ ብሎኛል አመሰግናለሁ ፎሎወሮችን አታመሰግናችሁ ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው እንደምታዩት ሜሪ ቦንዳ አልሰጥም አላለችም እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበት የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት 3 ብራንች አላት የለመደ ብራንቿን ነው የምትሰጠው ያ ማለት ሽጣሉጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው ራሱ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች ቻሌ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቻለሁ እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው በጣም ደስ ብሎኛል ደስታዬ ከልክ በላይ ነው እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ ሜሪ ስንት ነው ዋጋ ሱቅ ውስጥ በጣም ሙሉ ልብስ ነው ያለው እሱ ብቻ አይደለም አሻንጉሊት አለ ብረቶች አሉ ሙሉ የተሟላ ሱቅ ነው ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም ቀንሶ ነበር ግን እንደዛም እኛ በጣም ዊሊንግ ነበር ለመስጠት ሱቁን መረከብ ይችላል ወይ አለኝ አዎ ትችላለህ አልኩት ሄድኩኝ ሲሄድ 5 ወንዶች ተሰብስበው ቆመዋል እሱ ብቻ አይደለም ካሜራ ይዟል ምናምን እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው መላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ
ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም በረከት። ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤት ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋለሁ። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። በበረከት ሊስትሮና በሜሪ ቦንዳ መሀል የተፈጠረው አለመግባባት ትንሽ ያሳዝናል። መጀመሪያ ላይ እንግዲህ እንዳየነው ቪዲዮ ከሆነ በጣም ደስተኛ እንደነበረ እና አመስግኖም እንደነበረ የሚያሳይ ቪዲዮ አለ። በኋላ ላይ ግን ላይቭ ላይ በመግባት ከሰዎች ጋር በመሆን ሄሉ በነበረችበት ቪዲዮ ላይ እቃው ይገመትልኝ 1 ሚሊዮን ብር አያወጣም በማለት ስጦታውን ሊያጣጣል ይችላል እና በዛ ምክንያት ስጦታው እንዳመለጠው ያሳያል። እንግዲህ በጣም ያሳዝናል። ለሌላ ሰዎችም እድሉ ተሰጥቷል። እንግዲህ ልፋቱን አላገኘም። ስጦታ እስከሆነ ድረስ አመስግኖ ቢቀበል ጥሩ ነው ብዬ አስባለሁኝ። ሌሎችም እንግዲህ አስተያየት ሰጥተውበታል በሱ ቪዲዮ ላይ። እናንተም እንደምታስቡ ኮሜንት ላይ ያሳውቁኝ። እስኪ ሌሎቹን ደግሞ ቪዲዮዎች አይተን እንመለስ። ድቃሚ ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንደ ይፈልገው ሄደ ቆሻሻ ነገሩልኝ። አንተ እካክ ብለዋል ማኛው ከዚህ በኋላ ይናፍቃል በሉት። እንደዚህ አይነት ልፋጫምን ልኩን ነግረህ ከዛ በኋላ እንዳያደርግ ማድረግ ነው። ባናት ተተከል ብለዋል። እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል። እቺ ማነው ስሟ ቦንዳ ማነው ስሟ ምናምን ቦንዳ፣ እግዚአብሔር ምስክሬ ጎበዝ ነሽ፣ በርቺ። እሺ የታል ቁልፉ የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታል? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ይሄ ባለፈ ካሳይሽን ጎል አለ። ፓንትና ጦስ ማሻይ ጎል አለ። እሱን ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም። እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ። ይሄ ኮነ ያው እንግዲህ እንዳያችሁት ቪዲዮ ሁሉም ሰዎች እንግዲህ የተቃወሙት ይገኛሉ። እኔም እንደራሴ አስተያየት ስሰጥ መጀመሪያ ላይ ተገናኝቶ ከነሱ ጋር ቢደራደረበት ጥሩ ነበር ብዬ አስባለሁ። የተወዳጁ ድምፃዊ መሐሙድ አህመድ የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት ተለዩ። መረጃውን በአጭሩ አቀርባለሁ። ወይዘሮ ፀሐይ ለመሐሙድ አህመድ 3 ወንድ ልጅና 1 ሴት ልጅ በድምሩ 4 ልጆችን ያፈሩ ሲሆን ህልፈታቸውን ተከትለው ቤተሰቦቻቸውና ወዳጅ ዘመዶቻቸው ጥልቅ ሐዘናቸውን እየገለጹ ይገኛሉ። የመሐሙድ አህመድ ሴት ልጅ የሆነችው አደይ መሐሙድ በእናቷ ማረፍ የተሰማትን ጥልቅ ሐዘን ገልጻለች። ውድ እናታችንን ማጣት በህይወታችን ካጋጠሙን ነገሮች ሁሉ እጅግ ከባዱና አሳማሚው ነው። በልቤ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃል የለም።
እሷ ብርታቴ፣ መጽናኛዬ፣ የሰላም መገኘና ትልቁ በረከቴ ነበረች። ያለ እሷ ህይወት መቼም እንደቀድሞ አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎች ለዘላለም በልቤ ውስጥ እሸከማለሁ። በቃላት ከምገልጽ በላይ ናፍቃኛለች። ፈጣሪ የዘላለም እረፍት እንዲሰጣትና ይህንን ከባድ ሐዘን የምንቋቋምበትን ብርታት እንዲሰጠን እጸልያለሁ ብላለች። ለአንጋፋው ድምፃዊ መሐሙድ አህመድ፣ ለልጆቻቸው፣ ለመላው ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው ዘሀበሻ መጽናናትን ይመኛል። ነፍስ ይማር። እኛም እንግዲህ መጽናናትን ከመላው ቤተሰቡ ጋር እንመኛለን። ታዲያ አንዷለምን ስታስቡ የትኛው ሙዚቃው ቀድሞ በምናባችሁ ይመጣል? አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ወረቀት ማለት ነው። ሟች እና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ፣ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ፣ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት፣ አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት፣ ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር። ቁጭት፣ ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር፣ አልበም ባወጣ ቁጥር፣ ስራዎችህን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ፣ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም፣ እናግዛሃለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዝኛ እንተርክልሃለን። ምንም እንዳታስብ። ሌላ
የአንዱ ዓለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበረ ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዱ ዓለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ። እንግዲህ አንዱ ዓለም ጎሳዬ አዲስ ባወጣው ሙዚቃ ላይ ብዙዎች አስተያየታቸውን እየሰጡ ይገኛሉ እና ከነዛም ውስጥ አንዱ ከዚህ በፊት ባለቤቱ ላይ ጉዳት እንዳደረሰባት እና አሁን ላይ ደግሞ ለሷ እንዴት ሙዚቃ ያወጣል የሚሉ ሰዎችም አሉ። ተቃውሞዎች እየደረሱበትም ይገኛሉ። እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን አሳውቁ። ሁላችንም ከሆነ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ ምን ማለት እንደምችል ወሬ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጄን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ ይገባታል እንዴ? እንዴ ፍቅር ብለሃል። በቃ አይዞህ ይቅርታውን ተቀበለሻል ወይ? አዎ፣ አማራጭ ስለሌለ ለራስም ሰላም ስትል ዞሮ ኮኔና ቻናል ላይ የሆነ ነገር ይለኛል። ያ ግን ላይፍ አይደለም። መሀል ላይ የሚያጋጥሙ ብዙ ነገሮች አሉ። አንዳንድ ኮምፕሮማይዝ የማይደረጉ ነገሮች ይኖራሉ። ከዛ ደግሞ ከባድም ሆኖ ደግሞ ይለፍ፣ እግዚአብሔር ያውቃል፣ እሱ ይፍረድ፣ እሱ ይካስ ብለን የምትተዋቸው ብዙ ነገሮች አሉ። ሁላችንም እንደየውስጣችን ይከፈለን ብለን የምንተዋቸው ብዙ ነገሮች አሉ። እግዚአብሔር ይክፈል፣ እግዚአብሔር ያውቃል፣ እግዚአብሔር ያስተካክለው። እንግዲህ እግዚአብሔር ያውቃል። ግን ይቅርታ አድርግሽለት። ቅድም ይቅርታ ጠይቋል በመሀል መጥፋቱ፣ በወለድሽበት ሰዓት አንቺ የእሱ እርዳታና ፍቅር በሚያስፈልግሽ ሰዓት አጠገቡ አለመኖሩ ባለፈው ቅር እንዳሰኘሽ ነገርሽ ነበር። ለሱ ይቅርታ ጠይቋል። ይቅርታውን ተቀበለሻል ወይ? አዎ፣ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታም አስፈላጊ ነው ይቅርታም ደግሞ እና ኬክ ከጋበዘኝ ኬክ ከጋበዘማ ብዙ ነገር ነው የሚበላ። ኬክማ ከጋበዘ በተለይ ባቅላባ ከሆነ እኮ ነገሮች ወደ ቀድሞ ቦታ ተመልሰዋል ማለት ነው። ምሪንዳ ካለበት እንደዛ ይሁን ነው የምትይው አንቺ። ዋው! በአንቺ ውስጥ በቃ የእህቶቻችን ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው ምንድን ነው ጉዱ? እግዚአብሔር ያውቃል። ምን? አይ እግዚአብሔር ያውቃል። እሱማ ያውቃል፣ ግን ለራቱ እግዚአብሔር ያውቃል። የፈለግነውን አይደለም የሚሰጠን። ጥያቄው ምን ፈለግን ቢሆን ደስ ይለኛል። ምላሽ ቤቢንም ማየት አለበት።
ያው ያጋጥሜለ ህይወት መገናኘትም መለያየትም አለውና አንድ ጓደኛዬ ወልዶ ነው ከባለቤቱ ጋር ተለያየ እና ልጆቹን ሊያሄዶ እራት እኛ እዛ አገኘ ነው እና እራት በላን። እራት ከበላን በኋላ እደር አልነው ስንለው እኔ ሰው ቤት አላድርም አለ። ኧረ ተው እንደው እባክህ ይሄ ሰው ቤት አይደለም ያንተ ቤት ነበር አልነው። አግባባ ነው። እግዚአብሔር የተመሰገነ ይሁን። ተግባቡና 2 ነበር ያኔ ስናግባባቸው በፍቅር ነገሮች ሁሉ ታድሰው አሁን 4 ወልደዋል። ጌታ እንደዚህ ነው አይታወቅም። ማመን አቃተኝ የህልሜን ነገስ የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ነገስ የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። በሰይፉ ኦን ኢቢኤስ ላይ ባየነው የቤተልሔም እና የሀብታሙ የይቅርታ ቪዲዮ እንግዲህ የፍቅርን እውነተኝነት እና ይቅር ባይነትን እንድናይ ስላደረገን ሰይፉ ኦን ኢቢኤስን በዚሁ አጋጣሚ ማመስገን እፈልጋለሁ። እናንተም እንግዲህ ኮሜንት ላይ የተሰማችሁን ነገር አሳውቁ። ለዛሬ የነበሩን ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ